ትልቁ ለኢንዱስትሪ ፓርኮች ትልቁ አስፈላጊ ነገር ኢንፍራስትራክቸር ነው። መሬት፣ ውሃ፣ መብራት ነው። ከነዋሪ እየጠፋም ቢሆን ለእነሱ ይሰጣል እንጂ እነሱ ጋር የኃይል አቅርቦት በደንብ ይኖራል ብዬ አስባለሁ። ባይኖርም ደግሞ ኦፕሽናል ጄኔሬተር መብራት በሌለበት ይጠቀማሉ። መጀመሪያ ትልቁ ከኢንዱስትሪ ፓርካችን በኢትዮጵያ ውስጥ ትልቁ የሚባለው ወይ ደግሞ ለኢትዮጵያ ፍላግሺፕ የሚባለው ሐዋሳ ኢንዱስትሪያል ፓርክ ነው። የሚሰራው ቴክስታይል እና አፓረል ወይም ደግሞ ጨርቃጨርቅ ነው የሚሰራው። ከ4 ሀገራት በላይ እዛ ላይ ኢንቨስት አድርጓል። የዩናይትድ ስቴትስ ኦፍ አሜሪካ፣ ቻይና፣ ኢንዲያ እና ስሪላንካ እዛ ላይ ዓለም አቀፍ ብራንድ የሆኑትን ቴክስታይል እና የጨርቃጨርቅ ስራ እዛ ውስጥ ያመርታሉ። የሚገኘው ሲዳማ ክልል ሐዋሳ ነው። አዲስ አበባ 275 ኪሎ ሜትር ላይ ነው የሚገኘው። ከጅቡቲ ፖርት ደግሞ 898 ኪሎ ሜትር ላይ ነው የሚገኘው። ሐዋሳ አንደኛ የሚታወቅበት ከ3000 በላይ ሄክታር ላይ ያረፈ ኢንዱስትሪያል ፓርክ ነው። ከ50 በላይ ሼዶች አሉት። ሐዋሳ ኢንዱስትሪያል ፓርክ 90% ዌስቱን ሪሳይክል ያደርጋል ተብሎ ነው የሚነገርለት። ወይ ደግሞ ዌስት ከዛ የሚወጣ ዌስት የለም፣ እዛው ሪሳይክል አድርገው ይጠቀማሉ። ሌላ ደግሞ ከፍተኛ የሆነ የሰው ኃይል ያለበት ነው። ከ30,000 በላይ ሰራተኛ ያለበት ግቢ ነው።